ሰላም ጋይስ እንዴት ናችሁ? ቲማቲም ነጋዴው ዲያስፖራ እንግዲህ ትናንትና አብርሽ ቤት ተገኝቶ ነበር። አብርሽም ድንገት ዘው ብሎ ነበረ። እነሱም እየተጋጋጡ እየተላላጡ ሲፈልጉ ከንፈር ለከንፈር ይሳሳማሉ፣ ከፈልጉ ይተሻሻሉ። እና አብርሽም እንግዲህ ሁኔታውን በጽሞና እያየ ነበረ። በአጠቃላይ ማለት ነው እናንተ ውሸታሞች ቀዳዳ ሁላ ማለት ነው። ዲያስፖራ እንዳልሆነ እኮ በደንብ የታወቀ ነው። ከቡታጅራ እንደመጣና ቡታጅራ አሁን ላይ አሜሪካ ሆናለች ማለት ነው። ካናዳ ሆናለች። አሪፍ ነው፣ በጣም ጥሩ ነው። እና የኔ ሾካኮችዬ ዲያስፖራ ነው ብላችሁ ሱፍ አልብሳችሁ ሻወር አጥባችሁ አረ ሜካፕም ሳይሰራ አይቀርም እንደዛ አርጋችሁ አምጥታችሁ ማለት ነው ዲያስፖራ ስትሉ እናንተ ውሸታሞች። ወይኔ ፈጣሪ ሆይ ረብስሞ በዚህ ልክ ለምን እንደምትዋሹ እግዚአብሔር ይወቀው። ነገር ግን ያው ብር ነው ነገሩ፣ ዶላር ነው። ለዶላር ብሎ ሰው እኮ ራሱን እየዘቀዘቀ ነው፣ ራሱን ሊያጠፋ ምንም አልቀረውምና እሺ ውሸት ይሁን፣ እሺ ዲያስፖራ አይሁን፣ ግን እኛ ለምትላላጡት ለምንድነው ነው? የሚያስጠላ ስራ ለምንድን ነው የምትሰሩት? ሩታ ራሱ የልጅ እናት ሆነሽ እንደዚህ ክብርሽን ዝቅ የሚያደርግ የሚያዋርድ ስራ ከዚህም በኋላ እየሰራሽ ትቀጥያለሽ ነው? መቼ ነው ልታቆሚ የምትችይው? እና ሁሉም ነገር ውሸት እንደሆነ ማወቅ አለባችሁ። ለማንኛውም ማለት ነው አብርሽም ሩታ የሚኖሩት ከአንድ ቤት ነው። ሶ ቪዲዮ ሲቀረጽ አብርሽ ከቤት ይወጣል፣ ከዛ በኋላ መሀል ላይ ካሜራ ውስጥ ይገባል ማለት ነው። እንደዚህ ነው። ሶ የተጣሉ የሚመስላችሁ ሰዎች አልተጣሉም እና አትከፋፈሉ። የሩታ የአብርሽ ምናምን ኦዲየንስ እየተባባላችሁ ባትከፋፈሉ በጣም ደስ ይለኛል። ምክንያቱም እነሱ ሳይጣሉ ተጣላን እያሉ ነው የሚያካብዱብን እንጂ አልተጣሉ። ምንም የተጣሉት ነገር የለም። ፍቅር ናቸው። ከአንድ ቤት ነው የሚኖሩ። ልጃቸውን እያሳደጉ ነው። ሩታም ካናዳም ልትሄድ አይደለም፣ ውሸቷን ነው። ምንም ነገር ይሄኔ እኮ ፓስፖርት ራሱ የላትም ሩታ። እንደዚህ የምትጎረንብን ፓስፖርት ሁሉ ሳታወጣ ነው ካናዳ ልሄድ ነው እያለች ምትሰክሰንና ካናዳ የሚባል ነገር የለም። ምንም ነገር የለም። በቃ ድራማ ነው እስከ መጨረሻው። ዝም ብላችሁ ማየት ነው። ሁሌ ይጣላሉ። አብርሽ ከሄርሜላ ጋር ይኖራል። ከዛ ሩታ ደግሞ ከዚህ ከዲያስፖራ ጋር ትሆንና አብርሽን ታበሽቀዋለች። ከዛ እንደዛ እያለ ይቀጥላል። ስለዚህ ሁሉም ነገር ውሸት ነው። ግን አስተያየት የምንሰጠው እንደ ቪዲዮ ነው ማለት ነው። እንግዲህ በትናንትናው ቪዲዮ ላይ አስተያየት እንስጥ ማለት ነው። በመጀመሪያ ደረጃ ሩታ የልጅ እናት ሆነሽ እንደዚህ የተግማማ የተጨማለቀ ስራ መስራት አለብሽ ብዬ አላስብም። ደጋፊዎቿም ወዳጆቿም ልትኖሩ ትችላላችሁ። እሷ እንደዛ አይነት የተበላሸ ስራ ስትሰራ ማድነቅ አለባችሁ ብዬ አላስብም። ምክንያቱም ብዙ ልጆች ያዩታል። ልጇ ራሱ ሲያድግ ያየዋል። እሺ ልጇ ተውት፣ ግን ሌላ ብዙ ሰዎች የእነሱን ቪዲዮ ያያል። ሰው እንደዛ አይነት መግማማት አያስፈልግም። ፈትቻለሁ ምናምን የሚባል ነገር የለም። ብትፈቹም ታዲያ ካሜራ ፊት እያመጣሽ ነው እንዲ ውሽማ እንዲያስሽ የምታሳዩ? ካገባሽ በስነ ስርዓት ለቤተሰብ ሽማግሌ ተልኮልሽ እንደ መጀመሪያው እንጂ ይሄ እኮ ዝም ብሎ ቤትሽ አመጣሽው ከዛ እንደፈለገ ያደርግሻል። ይሄ እኮ ዝሙት ነው፣ መጥፎ ነገር ነው። ገባሽ አይደለ? ስለዚህ ገና ፈትቻለሁ ብለሽ 10 ወንድ እያንጋጋሽ ቤቱ ልታመጭ አትችይም። ቤቱን ተከራይቶት ነው ሰው፣ የቤቱ እቃው በሙሉ የሱ ነው። ስለዚህ አንቺ የሀገር ወንድ እያመጣሽ እዛ ስትጨማለቂ ማየት የሚፈልግ አይመስለኝም። እሱ እንደዛ ቢያደርግ አንቺ ደግሞ እንደዛ ማድረግ የለብሽም። አብረሽ ሴት ጋር ሄደ ብለሽ አንተም ወንድ ጋር መሄድ ሳይሆን እሱ መክረሽ መመለስ ከቻልሽ፣ ካልቻልሽ ደግሞ መተው ሌላ ቪሎጎቹ ምናምን ብትሰሪ ያዋጣሻል። በጣም ብዙ ሰው ያይልሻል። ሌላ አይነት ድራማ ጀምሪ እንጂ ልጅ ወልደሽ ከዛ እሱ ሌላ ሴት ጋር ስለሄደ አንቺም ሌላ ወንድ አቅፈሽ መጣሽ ማለት ነው። ተያይዞ ገደል ማለት ይሄ ነው። አንቺም ሌላ ወንድ እሱም ሌላ ሴት። ይሄ በጣም የሚደብር ነገር ነው። ለወደፊት ለልጃችሁ በቃ ወደፊት ራሳችሁ በህይወታችሁ ስትኖሩ ይሄን አብራችሁ እየኖራችሁ ነው አይደለ? እናንተ ግን ለድራማ ብላችሁ ይሄን ማይሆን ርካሽ ስራ እየሰራችሁ የምታገኙት ገንዘብ እኔ እንጃ ብቻ አላቀም። አንዳንድ ሰው ለክብሩ የማይጨነቅ ሰው አለ። አብረሽ እንደዛ ነው እኮ አብረሽ አንዳንዴ እንደውም ሩታ ይሄን ስራ እንድትሰራ የሚያደርጋት ራሱ እሱም ሊሆን ይችላል። አብረሽ ራሱ ሊሆን ይችላል እንደዚህ አድርጊ የሚላት። እሱ ገንዘብ ያስገኝለት እንጂ ምንም ነገር ቢሆን ይሰራል፣ ምንም ነገር ያደርጋል። ገንዘብ የሚያስገኝ ነገር በሙሉና ሩታንም እንደዚህ አረጊ ብሏት ሊሆን ይችላል። አንዳንዴ እሱ የሆነ ብዙ ጊዜ ሩታ መጥፎ ስራ እንድትሰራ የሚያደርጋት እሱ ነው። እንዲህ አረጊ ብሎ ያን ካራክተር ይሰጣታል። ከዛ እሱን ትሰራለች እና ጥሩ ነው ብዬ አላስብም። ገንዘብ ስላስገኘ ብቻ አንድ ሰው ክብሩን ጥሎ ምናምን መኖር አለበት? ጥሩ ነገር እያሳያችሁንም እኮ እናይላችኋለን። የግድ መጥፎ ነገር ብቻ አይደለም። ጥሩ ላይፍ ስታይላችሁን፣ አዋዋላችሁን ልክ እንደ በፊቱ ፍራንክ አለ ምናምን እንደዛ ብትሰሩ አሪፍ ነው እንጂ አንተም ሴት እያመጣሽ አንተም ከሴት ጋር እየተሻሸህ እሷም ከወንድ ጋር እየተሻሸች ምናምን ማየት በቃ ሰለችን። ይህ ቲክቶክ አይበቃንም? ቲክቶክ ራሱ እኮ በቃ ሰለቹን፣ ስልችት ነው ያደረጉን በቃ
የቲክቶክ ይበቃናል። እናንተ ደግሞ እዚህ ጋር መታችሁ ሌላ ተአምር አትፍጠሩ። አብርሽም እንግዲህ ተናደድኩ ይልና ልጁን ይዞ ይሄዳል ማለት ነው። ምክንያቱም እዛ ቤት እንደዛው ከወንድ ጋር ሆነ እሱ ማየት አይፈልግም። ማንም ሰው አይፈልግም። እኔ አስተያየት መሰጠው እንደ ድራሙ ነው ብያቸዋለሁ። ማንም ሰው የድሮ ሚስቱ ውሽማ ይዛ ከውሽማ ጋር ስትጋጋጥ ማየት የሚፈልግ ሰው አለ ብዬ አላስብም። እኔ አልፈልግም። አብርሽ ምንድነው ልጁን ለማየት ነው አይደል ወደዛ ቤት የሚመጣው እንጂ እዛ ቤት አይኖርም። ትቶላት ወጥቷል፣ ተለያይተዋል፣ ምናምን ተፋተዋል። የፍች ወረቀት ላይ ፈርሞላታል። ስለዚህ አብርሽ እዛ ቤት ልጁን ላይ ሲመጣ እሷ ከወንድ ጋር ናት። ይህ ነገር ደግሞ ይደብረዋል። ስለዚህ ልጁን ማየትም ስለሚፈልግ አብርሽ በሆነ መንገድ በሆነ ሰው በኩል መጥቶ ልጁን ይወስድባታል ማለት ነው። ከሩታ ልጁን ይወስድና ሩታ ይሄን ነገር እንድታቆም ፈልጋ ሳይሆን ሳትፈልግ እንድታቆም ያደርጋታል። ምክንያቱም እሱ እየሄደ ሳይ ወንድ ማየት ማይፈልግ ከሆነ እሷ ወይ ልጁን ለአብርሽ መስጠት ነው፣ ካለበለዚያ ደግሞ ይህን ነገር አቁማ አብርሽ በነጻነት ሄዶ ልጁን እንዲያይ ማድረግ ነው ያላት አማራጭ። ስለዚህ ሩታ ተነቅቶብሻል። አሁን የጀመራችሁት ድራማ በጣም ነው የተነቃባችሁ። በተለይ ዲያስፖራ ብላችሁ ማምጣታችሁ። እንደ ፍቅረኛ ወደድኳት አፈቀርኳት ብሎ ቢመጣ ኦኬ፣ ግን ደግሞ የውጭ ሀገር ዜጋ ነው ፕሮሰሱን አስጨርሼላ ልወስዳ ነው እንደዚህ። እንደኛ እኮ ጅል ነን እኮ እኛ እኮ ደግሞ የምናምነው ነገርስ እኔ አብዛኛውን አላምንም። ፕሮሰስ እንደዚህ በአንድ ሳምንት በሁለት ሳምንት የሚያልቅ ነገር ነው እንዴ? ምንሽ ነው? የውጭ ሀገር ፕሮሰስ እኮ በጣም በብዙ ስቃይ በብዙ መከራ በቤተሰብ በትዳር ሲሄዱ ሰዎች በስንት መከራ በስንት ስቃይ እንደሆነ የሚሳካላቸው እኛ እናውቃለን። ጅል አይደለንም፣ ህፃን ልጅ አይደለንም። እናስባለን እንዴትና እንዴት ተደርጎ እንደሚካሄድ በደንብ ነው የምናውቀው። እንደዚህ በአንድ ሳምንትና በሁለት ሳምንት የሚካሄድ ቢሆንማ ሁሉም ሰው ሄዶ ያልቅ ነበር። ኢትዮጵያ ያለ ሰው በሙሉ ካናዳ፣ አውሮፓ መሄድ ይፈልጋል። ሁሉም ሰው ሄዶ ያልቅ ነበር። እንደዚህ በቀላሉ መሄድ የሚቻል ቢሆን ሁሉም ሰው ሄዶ ኢትዮጵያ ባዷን ትቀር ነበር። ወይም ደግሞ በስራ አጥ ቁጥር እንደዚህ አትጥለቀለቅም ነበረ። እና ስራ አጥቼ ነው ቲማቲም ከመነገድ አውጡኝ ብለህ ሌላ ቪዲዮ ሰርተ ብትመጣ አሪፍ ነበረ። ግን አንተ የልጅ እናት ላይ አፈቀርኩ ብለህ መጣህ። እነዚህ የሷ ወንድሞች አሉ፣ እነዚህ ጅላጅል ውሸታሞች ማለት ነው። እና ከቲማቲም ንግድ አውጡኝ፣ ዩቲዩብ መስራት እፈልጋለሁ፣ ዩቲዩብ እንዲከፈትልኝ ፈልጌ ነው እየመጣሁት ካልከን እንስማማለን፣ ያስማማናል፣ ያግባባናል። ከዛ ውጭ ግን የማይመስል ውሸት ስትዋሹ ደግሞ ሲደብር ቲማቲም የሚነግር ሰው ዲያስፖራ ነኝ ብሎ ሱፍ ለብሶ ሲሳክስ አስባችሁታል? ባለ ሱፍ ቤቶች አስታውቁት። ይልሽ ሁሌ ሱፍ እየለበሰ ሩታን ዲያስፖራ ለመምሳሌ የግድ ሱፍ መልበስ አለበት። ለምን ጨርቅ አጠቀጠቅበት? ምታች ቦርጭ ምናምን እኮ የለም። እንደ ዲያስፖራ ቦርጭ ምናምን የለም። እሱ ብቻ ነው የቀረህ እንጂ ሌላው አርጋል ሞክራልና እንደዛ ብላችሁ ብትመጡ ጥሩ ነበረ። ግን የመጣችሁበት መንገድ በጣም ነው የሚደብረው፣ የሚያስጠላው። ዝሙት ነው። ልጆች ያዩታል ይሄ ነገር ማለት ነው።